ወሃቢዮች ሙስሊሙን ህብረተሰብ እንዴት ውሸትን እየተቀባበሉ እውነት በማስመሰል እንዴት እንደሚለያዩትና ከመንገድ እንደሚያስወጡት እስኪ አብረን እንመልከት። መጀመሪያ የውሸቱን ምንጭ እንሆላችኋለሁ። በአረበኛ ስለሆነ አረበኛ ለማትችሉ ተረጉማለሁ ኢንሻአላህ። ከዛ በመቀጠል ደግሞ አገራችን ላይ ያሉ ዑለማ መሻይኽ ተብዮች ደግሞ የነዛው እንደራሴ ወይንም ተጠሪዎች ማለት ነው እንዴት እየተቀባበሉ ይህንን ውሸት የሙስሊሙን አንድነት እንዴት እንደሚያፈራርሱና የነሱ አባል እንዴት እንደሚያደርጉ ዛሬ በግልጽ ታዩበታላችሁ። ጉድ እንደምትሰኙበት ምንም ጥርጥር የለኝም። رحت إلى طهران في زيارة من الزيارات وقعدت شهر ونص. حاشتني جمعتين. جمعة ندور مسجد نبي نصلي ماكو مسجد للسنة. وين نصلي؟ قالوا مالك إلا السفارة السعودية. يا جماعة ماكو مسجد لأهل السنة في طهران؟ قالوا ماكو صار لنا سنين عبد الله. በዚህ ዕድሜው እንግዲህ ይህ ሰውዬ ምን ይላል? እኔ ወደ ኢራን ለዚያራ ሂጄ አንድ ወር ተኩል አካባቢ ተቀመጥኩኝ። ጁምዓ ሶላትም ለመስገድ ፈልጌ አጣሁኝ። በኋላ እዛ ያሉ ሱኒዎችን ጁምዓ ሶላት መስገድ ፈልጌ ነበር። የት ነው የምሰግደው? ስለዚህ ሀገር እኮ ቴሄራን የኢራን ዋና ከተማ መሆኗ ነው። የለም የሱኒ መስጊድ ክልክል ነው እና ጁምዓ የት ነው የምትሰግዱት ስላቸው ሳውዲ ኤምባሲ ሂደን ነው የምንሰግደው ብለው መለሱልኝ። ከዛ የለም የሱኒ መስጊድ ስላቸው በፍጹም የለም እዚህ ሀገር እኮ ክልክል ነው አሉኝ አለ። እስኪ እኛ ሀገር ላይ ያሉት ዑለማ ወይም ሸኽ ተብዮች ደግሞ ይህንን ውሸት እንዴት እንዳስተላለፉት አብረን እንመልከት። لا يوجد لأهل السنة في طهران مسجد واحد لأهل السنة. إذا صلوا يصلون في مسجد في السفارة السعودية السفارة الكويتية. በምስሉ ላይ የምታያቸው እንግዲህ ሼህ ጀይላን ይባላሉ። በሀገራችን የሳውዲ ተጠሪ ናቸው። እሳቸውም እንግዲህ የዛን ሰውዬ ውሸት ተቀብለው ይኸው በኢራን ዋና ከተማ በሆነችው በቴህራን አንድም የአህለ ሱና መስጂድ የለም። እዛ ሀገር ላይ ያሉ ሙስሊሞች ወይንም ሱኒዎች ጁምዓ እንኳን መስገድ ከፈለጉ ሳውዲ ኤምባሲ ሂደው ነው የሚሰግዱት አሉ። ልክ ሂደው እንዳዩ ማለት ነው። ጉድ በሉልኝ። እንቀጥል። አንድ የሚገርማችሁ ነገር ልንገራችሁ። ጣህራን ማለትም የኢራን ዋና ከተማ ውስጥ አንድ የሙስሊም መስጂድ የለም። አንድ የሰለፊዮች ማለትም የአህለ ሱና ወልጀማዓ መስጂድ የለም። ይኸው ይህንንም ወንድማችን እንደሰማችሁት እንግዲህ የውሸት ቅብብሉ በጣም በከፍተኛ ሁኔታ ጠንክሮ በቴህራን ወይንም በኢራን ዋና ከተማ ውስጥ አንድ የሙስሊሞች ወይንም የሰለፊያዎች በተለይ ማለት ነው የሰለፊያዎች መስጂድ የለም አለ። ጉድ በሉልኝ። እንግዲህ እንቀጥል። أنت يهودي؟ نعم أنا يهودي. أنت صار لك؟ قال أنا مولود هني. ليش ما سافرت إسرائيل؟ قال وش حق إسرائيل؟ هني بالنسبة لي إسرائيل هني مالتي. عندكم معابد هني؟ قال عندنا 4 ما أدري قال لي 6 معابد هني قريبة من منو شهري. فهمت كيف؟ رحت لدكان في مسيحي سألته في منو شهري قال عندنا كنايس تسرى في طهران. እንደሰማችሁት እንግዲህ ይህን ኩዌታዊ እንግዲህ እድሜውን እንኳን ማክበር የማይችል ሰው በኢራን ዋና ከተማ የክርስቲያን ቤተ ክርስቲያን ለአይሁዶቹም ደግሞ ማዕበድ ወይም ኢባዳ የሚያደርጉበት ቦታ 4 6 ከዛ በላይ የሚሆን አላቸው አለ። እስኪ ደግሞ የኛውን ሸኽ ደግሞ እናዳም። مع أنه يوجد في طهران معابد اليهود كنائس النصارى بل معابد المجوس. المجوس الذين يعبدون النار لهم معابد في طهران رسمية. እንግዲህ እንደሰማችኋቸው ዶክተር ጄላን የዚህኑ የውሸታም ሰውዬ ቃል በቃል ቁጭ አድርገዋታል። በኢራን ዋና ከተማ ቴህራን ላይ የክርስቲያኖች ቤተ ክርስቲያን የአይሁዶች ደግሞ ማዕበድ የሚገዙበት ቦታ አላቸው። የሙስሊሞች ግን ወይንም የሱኒዎች ምንም የለም አሉ። ጉድ በሉልኝ። እዚህ ጋር አንድ ትልቅ ጥያቄ ይነሳል። እውነት እነዚህ የዋሃብያ መሻይኽ ተብዮች እየተቀባበሉ በየቋንቋችን ያደረሱት ጉዳይ ትክክል ነው ወይ አይደለም የሚለውን ለማጣራት ግድ ይለናል። እኔ በግሌ ወደ ኢራን ሂደው ለትምህርት በመንግስትም ጉዳይና በሌላ ጉዳዮች በንግድ ጉዳይ ሂደው የመጡ ሰዎችን አግኝቻለሁኝ። የተለያዩ የአህለ ሱና መስጂድ ውስጥ ገብተው መስገዳቸውን ነግረውኛል። በቴህራን በዋና ከተማ ማለት ነው።
ይህ ግን ብዙ አላረካችሁ ለሚል ሰዎች ማንኛውም ሰው መቼም ጎግል የሙስሊም አይደለም፣ የክርስቲያን አይደለም፣ የሺዓ አይደለም፣ የሱኒ አይደለም። ያው ታውቁታላችሁ ጎግል የማን እንደሆነ። ለከሌ ለከሌ የሚለው ነገር የለም። ጎግል ላይ ገብታችሁ በኢራን ዋና ከተማ በቴህራን ውስጥ ስንት የአህለ ሱና መስጂድ አለ ብላችሁ ጻፉለት። መልሱን ታገኙታላችሁ ኢንሻአላህ። እኔ በግሌ አሁን በስክሪኑ ላይ እንደምትመለከቱት በኢራን ዋና ከተማ በቴህራን ውስጥ ስንት የአህለ ሱና መስጂድ አለ ብዬ ጽፌለት 9 የአህለ ሱና መስጂድ እንዳለ፣ በአጠቃላይ በኢራን ላይ ደግሞ በየክፍላት ሀገሮቿ ከ15,000 ልብ አድርጉ፣ ከ15,000 መስጂድ በላይ የአህለ ሱና እንዳለ ይኸው ፊት ለፊታችሁ ስክሪኑ ላይ የምትመለከቱት ነው። እንግዲህ ልብ ያለው ልብ ይበል እላለሁ። እንዲህ ነው እስከ ዛሬም ድረስ ኢራኖች አሊ ረሱሉላህ ይላሉ፣ አዲስ ቁርአን አላቸው፣ ጅብሪል ተሳስቷል ይላሉ እያሉ ውሸትን እየተቀባበሉ ከሙስሊም ወንድም እህቶቻችን ጋር ሲያቆራርጡን የነበሩ ሰዎች እንግዲህ እኒህ ናቸው። ከጀርባቸው አይሁዶች የሚፈልጉትን ነጠላ ዜማ እንዲያስተላልፉ ይልኳቸዋል። እነሱ ደግሞ እኛ ጋር መጥተው ይበትኑታል። እኛ ደግሞ ሸኾች ናቸው ኡስታዞች ናቸው ብለን ሐቅ ነው የተናገሩት ብለን እንቀበላለን። እርስ በርስ እንጨራረሳለን ማለት ነው። ልብ ያለው ልብ ይበል እላለሁ።